ይሄው ከነ ማረጋገጫው ከፍሎኛል ማለት ነው። እናንተ መቼም ቢሆን አትከስሩም። ከከሰረ በራሱ ይከስራል እንጂ እናንተ መቼም አትከስሩም። ይሄን ስራ ለመስራት ሊንኩን ኮሜንት ቦክስ ላይ አስቀምጬላችኋለሁ ወይንም ቴሌግራም ላይ ትመጡና እዚህ ጋር ሰርች በተን ላይ አንድ ሰርች በተን ነካ አድርጋችሁ ትጽፋላችሁ። እኔ እንደምጽፈው ማለት ነው። እዚህ ጋር አት ትሉና እቺን ፊደል ጽፉና አት ፍሪ ከዛ እዚች ጋር ፍሪ እንዳትሳሳቱ እኔ እንደምጽፈው ነው የምትጽፉ ፍሪ ሚሊየነር ብላችሁ አንድም ፊደል እንዳትሳሳቱ ያለበለዚያ አይመጣላችሁ ማለት ነው። በሊንኩ እምቢ ላላችሁ ማለት ነው። ከዛ እቺን ሃይፈን ከታች ታስገባላችሁ እቺን ሲምቦል ማለት ነው። በታች በኩል ይሄው አስገባውት ከዛ ቦት ትላላችሁ እዚህ ጋር ቦት እንዳላችሁ እዚህ ጋር ይመጣላችኋል ማለት ነው። ይሄው ይመጣል እዚህ ጋር ሚሊየነር የሚለው የባንክ እንትን ያለበት ይሄ ነው። ስትነኩት ወደዚህ ነው የሚያመጣችሁ ማለት ነው። እንደመጣችሁ እዚህ ጋር ማለት ነው ምንድነው የምትሉት ሪስታርት የምትለዋን በታች በኩል ያለችው ማለት ነው። እሷን አንዴ ነካ ታደርጋላችሁ። እዚህ ጋር እንግዲህ አማራጮች አሉ። ባላንስ አድ አካውንት እና ፔይ ቴስት የሚላል ማለት ነው። እናንተ እንግዲህ ሌላ እንዳትነኩ ማለት ነው። እኔ አሳይላችኋለሁ ሁሉን ነገር። በመጀመሪያ ምንድነው የምትነኩት እዚች ጋር ባላንስ የምትለዋን አንዴ ትነካላችሁ። ያላችሁን ባላንስ ለማወቅ አንዴ ባላንስ የምትለዋን ትነካላችሁ። እናንተ እንግዲህ እንደኔ ላይሆን ይችላል። እኔ ብዙ ጊዜ ስለቆየው እኔ ባላንስ በጣም ጨምሯል ማለት ነው። ባላንስ እዚህ ጋር ስንት አመጣልኝ 6584.87 ሳንቲም ከሚለው ጋር ነው ልከው ማለት ነው። ሳንቲምም ቢሆን እንዳታስቀሩ ዋላ ለቬሪፊኬሽን እንትን እንዳይላችሁ ማለት ነው። ከዛ በመቀጠል ምን ላለው የሮቦት ፈተና አለ እዚህ ጋር ቴስት ሚለውን ነው ምነካ። ከዛ ምን አደርጋለሁ እዚች ጋር ቴስት ምትሏል ነው ምነካ። ፈተናውን ካልተፈተንኩኝ አይልክልኝ ማለት ነው። ቴስት ሚለውን እንደነካው እዚህ ጋር ያላሰቡትን ገንዘብ ያገኙ ምን ያደርጉበታል ነው የሚለው። ንብረት መግዛት ሚለውን አንዴ ምነካ። ሌላ ነገር እንዳትጽፉ ማለት ነው። ንብረት ለመግዛት ሚለውን እንደነካችሁ ሰክሰስፉሊ ብሏል ማለት ነው እዚህ ጋር። ከዛ በመቀጠል ምን አደርጋለሁ አድ አካውንት ሚለውን ነው ምነካ። አድ አካውንት እንዳልኩኝ ቴሌብር አካውንት እሺ እዚህ ጋር ቁጥር ሰጥቶኛል ማለት ነው። አማውንት 6504.80 ሳንቲም ነው የሚለው። ይሄንን አንዴ ከፍዬ እመለሳለሁ ስክሪንሻት አድርጌ ማለት ነው። በአፕሊኬሽኑ ነው የምንከፍለው። እሺ እዚህ ጋር ሂጄ ከፍዬ ልመለስ ማለት ነው። ከፍዬ እመለሳለሁ። ቀጥታ ወደ ቴሌብር አፕሊኬሽን ነው የምሄደው። ቀጥታ እሺ አፕሊኬሽኑን አንዴ ከፍቼ የቴሌብር አካውንቴን ማለት ነው ይሄው ከፍቼ ገብቻለሁ ማለት ነው። ከዛ በመቀጠል ምን አደርጋለሁ እዚህ ጋር አለው እላለሁ ማለት ነው። ኦንሊ ዚስ ታይም ከዛ እሺ ኔክስት ከዛ ፓስወርድን እጽፋለሁ ማለት ነው። እና ስትልኩ ማለት ነው ስክሪንሻቱን ግዴታ መያዝ አለባችሁ ማለት ነው። ስክሪንሻቱን ስለምትልኩ ይጠይቃችኋል ቦቱ። እዚህ ጋር ገብቻለሁ ማለት ነው። ምን አደርጋለሁ እዚህ ጋር ሰንድ ሜኒ የሚለውን ነው ምነካ። እሺ ሰንድ ሜኒ የሚለውን አንዴ ነካ አድርጌ ከዛ በመቀጠል ቱ ኢንዲቪጁዋል ነው የሚለው። ከዛ በመቀጠል ስልክ ቁጥር እዛ ጋር የተሰጠኝን እጽፋለሁ ማለት ነው። ሌላ ቁጥር አንድም ቁጥር እንዳትሳሳቱ ማለት ነው። እዚህ ጋር ቁጥሩን ጽፋላችሁ። እሺ ቁጥሩን እጽፋለሁ ማለት ነው። እሺ 9 ብላችሁ ነው የምትጀምሩ። ከዛ 97 18 93 62,000 ከዛ ኔክስት ላለው ማለት ነው። ኔክስት እንዳልኩኝ የብሩን መጠን ይለኛል ማለት ነው። ከዛ የብሩን መጠን ከነ ሳንቲሙ ሳትሳሳቱ ጽፋላችሁ እዚህ ጋር ግዴታ ማለት ነው ትጽፋላችሁ። ከዛ ከከፈላችሁ በኋላ ምን ታደርጋላችሁ ስክሪንሻት ታደርጋላችሁ። ይሄው ሰንድ አድርጌዋለሁ። ከዛ ስክሪንሻት ታደርጋታላችሁ። እቺን ስክሪንሻት ታደርጉና ተመልሳችሁ እዚህ ጋር ፔይ ሚለውን አንዴም ትነኩ ፔይ ትላላችሁ ማለት ነው። ከዛ አር ዩ ፔድ ይላል። ከዛ ምን አደርጋለሁ የስ ነው ምለው። አንድ ሜሴጅ በተናን ነካና የስ እላለሁ ማለት ነው። ሌላ ነገር እንዳትጽፉ የስ ነው የምትሉ። ከዛ ትልካላችሁ ማለት ነው። ከዛ ምን አለ ፕሊስ ኢንተር ስክሪንሻት ነው የሚለው። ስክሪንሻቱን አንዴ እቺን ነክቼ ስክሪንሻቱ ማለት ነው እዚህ ጋር እሺ ኦንሊ ዚስ ታይም ዘ ስክሪንሻቱ ማለት ነው እልካለሁ። አሁን ገንዘቤን ከፍያለሁ። ከዛ እልካለሁ ማለት ነው። ሰንድ እላለሁ። ከዛ ምን አለ እዚህ ጋር እሺ ኢንተር ቴሌብር አካውንት ነው የሚለው። ቴሌብር የምጠቀምበትን ወዴት ነው የሚልክልኝ? ቴሌብር ነው ለአሁኑ ቴሌብር ነው የሚጠቀሙት። ቴሌብር ቁጥሬን 33 31 67 88 የራሴን ቴሌብር የምጠቀምበትን እልካለሁ ማለት ነው። ከዛ እሺ አንዴ ይሄንን ትክክለኛ መሆኑን አረጋግጡ ማለት ነው። ይሄው ተልኳል።
ፕሊስ ዌይት ፎር 2 ሰዓት ከ23 ውስጥ ነው የሚከፈልልህ ነው የሚለው። እዚህ ጋር ትሬድ ባይ ይላል። ትሬድ ባይ የምትለዋን አንዴ በምን ፎሬክስ ላይ በምን ትሬድ ይደረግ ያለ ነው። ትሬድ ባይ ስትላላችሁ ጎልድ ዩኤስዲቲ ነው የሚለው። ኦኬ ነው የምትሉ እዚህ ጋር እሺ የስ ማለትም ትችላላችሁ። እሺ ማለት ነው። ከዛ ይሄን እንደላካችሁ ሰንድ ነው የምትሉ እዚህ ጋር ማለት ነው። እንዲሄድለት ሰንድ ነው የምትሉ። ሐሳባችሁን ከቀየራችሁ ደግሞ ካንስል ነው። ያው ሰንድ በሉ። ከዛ ጨርሰናል ባክ ብላችሁ ተመለሱ ማለት ነው። ከ2 ሰዓት በኋላ እንግዲህ ሲከፍለኝ ትራንዛክሽኑን አሳይላችኋለሁ ማለት ነው። ይሄው በሚገርም ሁኔታ ከፍሎኛል በ2 ሰዓት ውስጥ ማለት ነው። ይሄው ከፍሎኛል 13091 ብር ማለት ነው። ይሄው ከፍሎኛል። ሪሲቭ ሰክሰስፉሊ ነው የሚለው። ወደ ቴሌብር ሂጄ ይሄው ሪፍሬሽ አድርገዋለሁ ማለት ነው። ይሄው ይሄው 13093 ነጥብ ምናምን ብሏል ማለት ነው። በጣም በእርግጠኝነት 100% የሚከፍላችሁ ነው። ተጠቀሙበት። ይሄው ከነ ማረጋገጫው ይሄው 13000 ምናምን ብር ፍሮም ፍሪ ሚሊዮኔር ነው የሚለው። ጎልድ ዩኤስዲቲ ትሬዲንግ ሰርቪስ ነው። ትራንዛክሽን አይዲ ይሄ እውነት ምንም ብራችሁን አትከስሩም። ከከሰረም በራሱ ነው የሚከስር እንጂ እናንተ ብራችሁን አትከስሩም። ይሄ ፎሬክስ ነው ትሬድ አድርጎ የሚመልስላችሁ ማለት ነው። ያልገባችሁን ኮሜንት ላይ ጠይቁኝ፣ እኔ እመልስላችኋለሁ ማለት ነው። ይሄ ቦስ ሳይዘጋ ማለት ነው። ተጠቀሙበት። ይሄው አሁን ባላንሲን ላሳይላችሁ 1 ብር ከ91 ሳንቲም ነው የሚለው። አሁን እንግዲህ ከ48 ሰዓት በኋላ ነው ይሄ መጥቼ መስራት የምችለው። በሌላ ቪዲዮ እስከምንገናኝ ለሁላችሁም ሰላም።